ሰላም ጤና ይስጥልን ክብራን ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። ትምህርት ቤቶች የውስጥ ገቢያቸውን ለማሳደግ የጀመሯቸው የልማት ስራዎች ተጠናክረው እንደሚቀጥሉ የካፋ ዞን ጌሻ ወረዳ ትምህርት ጽሕፈት ቤት አስታወቀ። በወረዳው በትምህርት ቤቱ ይዞታ ላይ የተለያዩ የልማት ስራዎችን በማከናወን የውስጥ ገቢ አቅም ለማጎልበት እየሰሩ ካሉ ትምህርት ቤቶች መካከል የማሻሚ ሁለተኛ ደረጃ ትምህርት ቤት አንዱ ነው። ክፍለ ዓለሙ ከደቡብ ራዲዮና ቴሌቪዥን ድርጅት በወንጋ ቅርንጫፍ ያገኘውን ዘገባ ያቀርበዋል። የትምህርት ቤቱ ርዕሰ መምህር ከሊል ኢብራሂም ትምህርት ቤቱ የውስጥ ገቢ አቅሙን ለማሳደግ በቆሎ፣ ድንችና የተለያዩ የጓሮ አትክልቶችን የማልማት ስራ እያከናወነ መሆኑን ገልጸዋል። የውስጥ ገቢን በማሳደግ ለመማር ማስተማር ስራ አጋዥ የሆኑ ግብዓቶችን የማሟላት ስራ እየተሰራ መሆኑን የተናገሩት ርዕሰ መምህሩ የተጀመሩ ስራዎች ተጠናክረው እንደሚቀጥሉም ጠቁመዋል። ከመንግስት የሚደረግ የድጎማ በጀት ወይም ስኩል ጋራንት እንደማይኖር በወረዳው በኩል በጊዜ የተገለጸላቸው መሆኑን የጠቆሙት ርዕሰ መምህር ከሊል ኢብራሂም በተለያዩ አማራጮች የውስጥ ገቢን በማሳደግ የጽህፈት መሳሪያዎች፣ መጻሕፍትና ሌሎች ግብዓቶችን በማሟላት የመማር ማስተማር ሂደቱ እንዲጠናከር መደረጉን አስረድተዋል። የጌሻ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ አካሉ አሰፋ በበኩላቸው በፊት ለትምህርት ቤቶች ሲፈቀድ የነበረው የድጎማ በጀት በመቆሙ በወረዳው የሚገኙ ሁሉም ትምህርት ቤቶች ከመማር ማስተማር ጎን ለጎን የተለያዩ የልማት ስራዎችን እያከናወኑ መሆናቸውን ተናግረዋል። በዚህም ሞዴል መሆን የሚችሉ ትምህርት ቤቶችን መፍጠር መቻሉን የተናገሩት አቶ አካሉ በውስጥ ገቢ ብቻ ቤተ መጻሕፍት፣ የመማሪያ ክፍሎች፣ የመምህራን መኖሪያ ቤት፣ የተማሪዎች መቀመጫና ሌሎች ቁሳቁሶችን እያሟሉ መሆናቸውን አንስተዋል። በወረዳው ከሁሉም ትምህርት ቤቶች ከ1 ሚሊዮን 100 ሺህ ብር በላይ ገቢ ለመሰብሰብ ታቅዶ ይህ መረጃ እስከተጠናቀረበት ጊዜ ድረስ ከ1 ሚሊዮን 790 ሺህ ብር በላይ በመሰብሰብ ከእቅድ በላይ ማከናወን መቻሉን ተናግረዋል። በቀጣይም ትምህርት ቤቶች በጀትን ከመንግስት እጅ ከመጠበቅ ወጥተው ህብረተሰቡን በማስተባበርና በእጃቸው ያለውን መሬት በማልማት ገቢ ማመንጨት ካልቻሉ በትምህርት ቤቶች የሚስተዋሉ ክፍተቶችን ማሟላት ስለማይቻል ራሳቸውን እንዲችሉ አቅጣጫ ተቀምጦ በትኩረት እየተሰራ ነው ብለዋል። የትምህርት ቤቶችን የውስጥ ገቢ አቅም ለማሳደግ የተጀመሩት የልማት ስራዎች ተጠናክረው እንደሚቀጥሉም ኃላፊው ጠቁመዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምርጥ ዘር ድርጅት ከክልሉ ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር ለምርጥ ዘር አባዥ አውቶግሮወርስና ለባለድርሻ አካላት በዘር ብዜት ላይ ያተኮረ የግንዛቤ ማስጨበጫ መድረክ በኮንታ ዞን አማያ ከተማ እያካሄደ ይገኛል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ሀብታሙ ወልደስላሴ በስልጠናው መክፈቻ ላይ ተገኝተው ንግግር ያደረጉት የክልሉ የመንግስት ረዳት ተጠሪ አቶ ነጋ በራ ኢኮኖሚውን ለማነቃቃት ሀገር በቀል ኢኮኖሚ ማሻሻያ በማድረግ ብዙሃ ኢኮኖሚ ዘርፍ ላይ ትኩረት በመስጠት እየሰራ መሆኑና ከእነዚህም 5ቱ ዘርፎች አንዱ ግብርና መሆኑንም አነስተዋል። አቶ ነጋ አክለው ግብርናውን ዘርፍ ለማዘመንና ምርትና ምርታማነትን ለማሳደግ ስቴሽን ስርዓቱና የምርጥ ዘር እጥረት አንዱ ማነቆ በመሆኑ ግብዓቱ አቅርቦት ላይ የሚታዩ ችግሮችን ለመፍታት ቋሙ አግሮ ኢኮሎጂን ታሳቢ ያደረገ ዘር ብዜት ስራ መስራት አበርታች ተግባር መሆኑንም ገልጿል። ስልጠናውን በሚመለከት መልእክት ያስተላለፉት የክልሉ ምርጥ ዘር ድርጅት ዋና ስራ አስኪያጅ አቶ እምሩ ወይሳ ተቋሙ በክልሉ ዘር አቅርቦት የሚታየውን ማነቆ ለመፍታት አቅዶ በድርጅቱና በአርሶ አደሩ ማሳ የተለያዩ ምርጥ ዘሮችን በማባዛት ለማሰራጨት ድርጅቱን መጀመሩንም አነስቷል። ተቋሙ ዓላማ የተለያዩ ምርጥ ዘር በማባዛት ለአልሚ ባለሀብትና ለአርሶ አደሩ ማሰራጨትና ክልሉን ገበያ ማረጋጋት እንደሆነ ያስታወሱት አቶ እምሩ የመድረኩ ዓላማ በዘርፉ የሚታየውን ችግር ባለድርሻ አካላት ጋር በመወያየት ግንዛቤ ማስጨበጥና በዘርፉ የሚታዩ ማነቆችን በጋራ መፍታት ላይ ያለመ እንደሆነም አብራርተዋል። ኮንታ ዞን ግብርና ህብረት ስራ አካባቢ ጥበቃ መምሪያ ኃላፊ አቶ ማስረሻ አዳሮ በበኩላቸው ከዚህ በፊት ታዩ የነበረውን የምርጥ ዘር ችግር ለመፍታት ድርጅቱ በዞኑ 100 ሄክታር በላይ መሬት በመውሰድ እያለማ ያለና የክህሎት ማነቆችን ለመፍታት አርሶ አደሩ በመውረድ ግንዛቤ እየፈጠረ ያለው ተግባር መበርታታት እንዳለበትም ገልጿል። የብልጽግና ፓርቲ የ9 ወር የስራ አፈጻጸም ግምገማ ተጀመረ። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራን ጨምሮ የዋና ጽህፈት ቤቱ የዘርፍ ኃላፊዎችና የክልል ቅርንጫፍ ጽህፈት ቤት ኃላፊዎች በመድረኩ ላይ ተገኝተዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ተጨማሪ አለ።
ቅቡልነት ያለው የሀገረ መንግስት ስርዓት ለመገንባት የህዝቡን ተሳትፎ ተጠቃሚነትና እርካታን ለማረጋገጥ ባለፉት 9 ወራት በየደረጃው በሚገኙ የፓርቲ መዋቅሮች በርካታ ስራዎች መከናወናቸውን አቶ አደም በመድረኩ ላይ ገልጸዋል። በዚህ መድረክ የውስጥ ዲሞክራሲ ባህል ደረጃ፣ የሀገረ መንግስት ግንባታ ሂደት፣ ባለፉት 6 ዓመታት የተገኙ የለውጥ ምርታዎችና በምርጫ ማግስት ፓርቲው ለህዝቡ ቃል የገባቸው ጉዳዮች የተፈጻሚነት ደረጃ ትኩረት እንደሚደረግባቸው ጠቁመዋል። በተጨማሪም በአምስቱ ሀገራዊ የልማት የትኩረት መስኮች የተገኙ ውጤቶች፣ የብሔራዊነት ትርክትን እንደ ሀገር ለመገንባት የተሄደባቸው ርቀቶች እንዲሁም የሁለተኛ መደበኛ ጉባኤ ዝግጅትን በመድረኩ ትኩረት ይደረግባቸዋል ብለዋል። መድረኩ የፓርቲውን አፈጻጸም በጋራ በመገምገም ያለበትን ደረጃ ለመለየትና የተግባራትን ስኬታማነት በቀጣይ ወደ ላቀ ደረጃ ለማድረስ እንደሚያግዝም ነው ያስረዱት። እንዲሁም ውጤታማ የክትትልና ድጋፍ ስርዓት ለመዘርጋት የሚያስችል አቅም ለመፍጠር ይረዳል ማለታቸውን ከፓርቲው የተገኘው መረጃ ጠቅሶ ፋና ዘግቧል። በዘርፎች የተከናወኑ የ9 ወራት ሪፖርት፣ የተጠናቀቁ የፓርቲ መመሪያዎች እንዲሁም በዚህ የአፈጻጸም ግምገማ መድረክ የ2017 በጀት ዓመት ቅድመ ዝግጅት መነሻ አቅጣጫዎች እንደሚቀርቡ ተጠቅሷል። የ2016 የትምህርት ዘመን የኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ የ12ኛ ክፍል ፈተና የሚሰጥበት ቀን ይፋ ሆነ። በዚህ መሰረትም ለማህበራዊ ሳይንስ ከሐምሌ 3 እስከ ሐምሌ 5 ቀን፣ ለተፈጥሮ ሳይንስ ተፈታኞች ደግሞ ከሐምሌ 9 እስከ ሐምሌ 11 ቀን 2016 ዓ.ም በበይነ መረብ ወይም ኦንላይን እና በዩኒቨርሲቲ ውስጥ በወረቀት እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት መረጃን ጠቅሶ ፋና ዘግቧል። በወረቀት ላይ የሚፈተኑ የማህበራዊ ሳይንስ ተፈታኞች ከሰኔ 30 እስከ ሐምሌ 1 ቀን 2016 ዓ.ም እንዲሁም የተፈጥሮ ሳይንስ ከሐምሌ 6 እስከ ሐምሌ 7 ቀን 2016 ዓ.ም ወደ ዩኒቨርሲቲ እንደሚገቡ ተጠቁሟል። ስለሆነም ተፈታኞችና የሚመለከታቸው ሁሉ ተገቢውን ዝግጅት ከወዲሁ እንዲያደርጉ አገልግሎቱ አሳስቧል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። የትምህርት ቤቶች መሰረተ ልማት ማሻሻል በተካሄደ የትምህርት ለትውልድ ህዝባዊ ንቅናቄ ከ25.3 ቢሊዮን ብር በላይ የሚገመት ሀብት መሰብሰቡን ትምህርት ሚኒስቴር አስታወቀ። ንቅናቄው ግለቱን ጠብቆ ሊቀጥል እንደሚገባ የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ አየለች እሸቴ ተናግረዋል። በትምህርት የሁሉም መሰረት እንደሆነ ያነሱት ሚኒስትር ዴኤታዋ በትምህርት ስርዓቱ ለሚቀጥለው ትውልድ የሚሆን መሰረት ለመጣል ጠንክሮ መስራት ይገባል ብሏል። በዚህም የትምህርት ስብራቱን ለማከም የሚያስችል አሻራ መጣልና ለውጥ ማምጣት እንደሚያስፈልግም ነው የገለጹት። አሁን ላይ በትምህርት ዘርፉ በሁሉም ክልሎችና ከተማ አስተዳደሮች የተጀመሩ ስራዎችን የበለጠ ለማሳደግ በተነሳሽነትና በቁርጠኝነት አመራሮች እንዲሰሩ አስገንዝበዋል። በንቅናቄው በሁሉም ክልሎችና በሁለቱ ከተማ አስተዳደሮች ከ25.3 ቢሊዮን ብር በላይ የሚገመት ሀብት ማሰባሰብ መቻሉንም የሚኒስቴሩ መረጃ ያመለክታል። በትምህርት ዘርፍ የተካሄደው የትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ማሻሻል ንቅናቄ ህብረተሰቡ በትምህርት ላይ ያለውን የባለቤትነት ሚና በትክክል ያረጋገጠ መሆኑንም ተጠቁሟል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። በምዕራብ ኬንያ በጣለው ተከታታይ ከባድ ዝናብ አሮጌው የኪጃቤ የውሃ ግድብ መደርመስ ባስከተለው የጎርፍ አደጋ በካማቾሪ መንደር የ45 ሰዎችን ህይወት ቀጠፈ። የሀገሪቱ ባለስልጣናት እንዳሉት አደጋው ያጋጠመው በአካባቢው የጣለውን ከባድ ዝናብ ተከትሎ ነው። የጎርፍ መጥለቅለቅ አደጋው በመኖሪያ ቤቶችና የመንገድ መሰረተ ልማቶች ላይ ጉዳት ማድረሱን ጠቅሶ የዘገበው ቢቢሲ ነው። አሁንም የነፍስ አድን ስራው ተጠናክሮ መቀጠሉን የጠቀሰው ዘገባው የሟቾች ቁጥር ሊጨምር እንደሚችልም አመላክቷል። The rains mostly come at night and leave devastation in the morning. Dozens of people have been killed in flash floods here in Kenya. Collins Bondo's mother was one. እስራኤል ለአዲስ ወረራ በምትዘጋጅበት ወቅት የአሜሪካው ፕሬዝዳንት ጆ ባይደን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነበራቸው ሰዓታትን በፈጀው ውይይት ስለ ተኩስ አቁም ስምምነት ተነጋገሩ። እስራኤል በተፈናቃዮች በተጨናነቀችው የጋዛ ደቡባዊ ከተማ ራፋ ላይ ወረራ ለማድረግ ማቀዷን ካስታወቀች ሰነባብታለች። መረትማሙ ዋይት ሀውስ እንዳስታወሰው እስራኤል ራፋ ከተማን ለመውረር እቅድ በማውጣቷ እዛም የተጠለሉ 1 ሚሊዮን በላይ ፍልስጤማውያን ህይወት አሳሳቢ ሲሆን ይህንን አስመልክቶም ፕሬዚዳንት ባይደን ግልጽ አቋማቸውን በድጋሚ አረጋግጠዋል። በዚህም ፕሬዚዳንት ባይደን ከቤንያሚን ኔታንያሁ ጋር የእስራኤል ታጋቾችን ለማስለቀቅና የተኩስ አቁም ስምምነት ላይ ለመድረስ የሚቻልበት ሁኔታ ላይ ተነጋግረዋል። አሜሪካ የራፋ ከተማ ላይ የታሰበውን ወረራ በሰብአዊ ምክንያትም ትቃወማለች። ይህም በሁለቱ ረጅም ጊዜ ወዳጅ ሀገራት መካከል ያለውን ግንኙነት እያሻከረ መሆኑን
የአሶሺየትድ ፕሬስ ዘገባ ያመለክታል። በዚህም መካከል ወደ መካከለኛ ምስራቅ የተጓዙት የአሜሪካ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን በቆይታቸው ከሚጎበኛቸው ሀገራት መካከል አንዷ እስራኤል መሆኗም ይታወቃል። ፕሬዚዳንት ባይደን ለጋዛ ሰብዓዊ እርዳታን በማድረስ ረገድ የሚስተዋሉ መሻሻሎች ተጠናክሮ የሚቀጥሉ መሆኑንም በውይይቱ አረጋግጧል። የእስራኤል ወረራ እቅድ ደግሞ ይህንን የሚያስተጓጉል በመሆኑ በሁለቱ ሀገራት መካከል መቃቃርን ፈጥሯል። ከ7 ወራት በፊት ሐማስ በወሰደው ጥቃት 1200 ሰዎች መገደላቸው አብዛኛው ንጹሃን ሲሆኑ ሌሎች 250 ሰዎች ደግሞ መታገታቸው የእስራኤል ባለስልጣናት ማስታወቃቸው ይታወሳል። እስራኤል በሐማስ ላይ በወሰደችው አጸፋዊ ጥቃት ከ34000 በላይ ሰዎች ሲገደሉ አብዛኛው ሴቶችና ህጻናት እንደሆኑም በጋዛ ጤና ዘርፍ ባለስልጣናት ገልጸዋል። በሰብአዊ ሰዎችና በታጋዮች መካከል ያለውን ልዩነት በጥቂቱ ለመለየት ግን አዳጋች መሆኑም ተነግሯል። የእስራኤል ጦር ሐማስን በንጹሃን ላይ ላደረሰው ጉዳት ተጠያቂ አድርጓል። በመኖሪያና ህዝብ የሚሰበስብበት ቦታዎች ውስጥ ገብተው ጥቃት ፈጽሟሉ ሲልም ከሷል። ማስረጃ ሳያቀርቡ በትንሹ 12000 ታጣቂዎችን ገድያሉም ብሏል። እስራኤል በደቡባዊ ጋዛ ከተማ በምትገኘው ራፋህ ሌሊቱን በፈጸመችው ጥቃት 22 ሰዎች መሞታቸውን የፍልስጤም ጤና ሚኒስቴር ባለስልጣናት አስታወቁ። በእስራኤል አየር ጥቃት ከሞቱት መካከል 6ቱ ሴቶች ሲሆኑ 5ቱ ህጻናት ናቸው። ከህጻናቱ መካከልም ከተወለደ ገና 5 ቀን የሆነ ጨቅላ ህጻን ይገኝበታል ተብሏል። ዘገባው የአልአይን ነው። ክፍል ያለው እስራኤል ጦርነቱ ከተጀመረ ወዲህ በራፋህ በተከታታይ የአየር ድብደባዎችን ስትፈጽም የቆየች ሲሆን ራፋህ የሐማስ ጠንካራ ይዞታ ነው ብላ እንደምታምንም ስትገልጽ ቆይታለች። በሚሊዮን የሚቆጠሩ ፍልስጤማውያን ጦርነቱን ሸሽተው ከግብጽ ጋር በምትዋሰነው ጋዛ ተጠልለው እንደሚገኙም ነው የሚታወቀው። ይሁን እንጂ እስራኤል የሐማስ ጠንካራ ይዞታ ነው ብላ ወደምታምነው ራፋህ እግረኛ ጦር እንደምታስገባም እየዛተች ትገኛለች። አሜሪካን ጨምሮ በርካታ ሀገራት በበኩላቸው እስራኤል ወደ ራፋህ እግረኛ ጦር ከማስገባት እንድትቆጠብ በማሳሰብ ላይ ይገኛሉ። የፍልስጤም አስተዳደር ፕሬዝዳንት መሐሙድ አባስ በትናንትናው ዕለት እስራኤል እግረኛ ጦሯን እንዳታስገባ ማስቆም የምትችለው ብቸኛ ሀገር አሜሪካ ነች በማለት አሜሪካ እስራኤልን እንድታስቆም ጠይቀዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም የእስራኤል ሐማስ ጦርነት ከተጀመረ በኋላ ለ7ኛ ጊዜ ወደ መካከለኛው ምስራቅ ያቀኑ ሲሆን በሳውዲ አረቢያ፣ ጆርዳንና እስራኤል በጦርነቱ ዙሪያ ከባለስልጣናት ጋር ይመክራሉ ተብሏል። የእስራኤል ሐማስ ጦርነት ከ6 ወራት በፊት ጥቅምት 7 የሐማስን ድንገተኛ ጥቃት ተከትሎ የተቀሰቀሰ ሲሆን ሐማስ በወቅቱ ባደረሰው ድንገተኛ ጥቃት 1200 እስራኤላውያንን መግደሉና 250 ገደማ ሰዎችን አግቶ መውሰዱ ይታወሳል። እስራኤል የሐማስን ጥቃት ተከትሎ በጋዛ በከፈተችው ጥቃትም እስካሁን የተገደሉ ፍልስጤማውያን ቁጥር ከ34000 የተሻገረ ሲሆን ከዚህ ውስጥ 2/3 ህጻናትና ሴቶች ናቸው ተብሏል። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታስ ብርሃኑ አብራችሁ ቆይታ አደረግኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ